ኢህአዴግ ለገጠር ልማት እያለ ገጠሩን ሳያለማ ከተማውን እኮ እርግፍ አድርጎ ተወው ሲባል ከርመን የከተማው ድሃ ስራ እንዲያገኝ ኑሮ እንዲዘምን ሲባል መልሰን የምንቃወም ከሆነ ምክክር ውይይት ያስፈልጋል ብለው የሚጽፉ የሚናገሩ የሚከራከሩ ሰዎች አሁን እንካቹ ምክክር ያስፈልጋል ሲባል ምክክር ደግሞ አያስፈልግም ውይይት አያስፈልግም የሚል አቋም መያዛቸው የስብራቱ መጠገን ሳይሆን ስብራቱ የፖለቲካል አጀንዳና ኢሹ እንዲሆን መፈለግ ብቻ ነው ያለው ማለት ነው። አማርኛ ስላወሩ የአማርኛ ፓርቲ ስላላቸው የአማርኛ ኤንጂኦ ስለሆኑ ብቻ ሁሉ ለኢትዮጵያ ያገለግላል የሚል ሞኛ ሐሳብ የለንም። ግለሰቡ ብልጽግና ውስጥ ካልገባው ለስርቆት አይመቸኝም ብልጽግና ልግባ ይላል። ሰውየው ብልጽግና አይደለም መግባት የፈለገው ስልጣን ላይ ስላሉ ለስርቆት እንዲመቸው ሊሆን ይችላል። ግለሰቡ በግሌ አልችልም ኢዜማ ልግባና ወይም ኦነግ ልግባና ወይም ሌላ ቦታ ገብቼ የሌሎችን ፍላጎትና ፖሊሲዎች ላሳካ ብሎ ሊሆን ይችላል።